ከጥቂት ዓመታት ወዲህ በመንግስት ቀስቃሽነት በኢትዮጵያ የተጀመረው የአረንጓዴ አሻራ ስራ በዜጎች ኑሮ ላይ መሻሻልን በሀገር ኢኮኖሚ እድገት ላይም ጅምር ውጤቶችን እያሳየን ነው። ይህንን በአግባቡ የተረዱ ወገኖች የደን ውድመት በተፈጥሮና አካባቢ ጥበቃ ስራ ላይ የሚያመጣው አዎንታዊ ተጽዕኖን ተገንዝበው በንቃት ሲሳተፉበት ይታያል። ከሊቅ እስከ ደቂቅ በሚያስብል ደረጃ ሁሉም የህብረተሰብ ክፍሎች የተሳተፉበት የአረንጓዴ አሻራ ልማት እንቅስቃሴ በሀገራችን በስኬት ተካሂዷል። ይህም ተግባር ኢትዮጵያን በአፍሪካና የዓለም ትላልቅ መድረኮች ጭምር የአረንጓዴ ኢኮኖሚ ተምሳሌት እያደረጋት ይገኛል። አሁን ላይ ደግሞ ከመንግስት ቅስቀሳና ከግለሰቦች ጥረት ባለፈ ዘርፈ ብዙ ጥቅም ያላቸውን ችግኞች የመትከል ባህል ሀገራዊ ቅርጽ እየያዘ መምጣቱን በየአካባቢው ከሚሰራ የአረንጓዴ አሻራ መርሃ ግብር መገንዘብ ይቻላል። በከፋ ዞንም የአረንጓዴ አሻራ ተግባር በተለያዩ አካላት በሁሉም መዋቅሮች የሚተገበር ሲሆን ሽሾንዴ ወረዳ የዚህ ተግባር ስኬት አንዱ ማሳያ ነው። በወረዳው ለ2016 ዓመተ ምህረት የአረንጓዴ አሻራ ልማት ዘርፈ ብዙ ጠቀሜታ ያላቸው ችግኞች በበቂ ሁኔታ መዘጋጀታቸው ተገልጿል። የተለያዩ የደን እና ፍራፍሬ ችግኞችን አዘጋጅተን አሁን ለተከላ ዝግጁ አድርገናል። በተጨማሪ ቢጋ የሚባል ቀበሌ ያለን አንድ እሱ ላይ አሁንም የጥድና ግራቪላ ብሎም ሌሎች አቮካዶና መኖ ዘሮችን እያዘጋጀን ከአንደኛ ዙር አረንጓዴ ሀገር አቀፍ ተከላም ጀምሮ መትከል የምንችልበት ችግኞችን አዘጋጅተናል። በተጨማሪ በፕሮግራም ድጋፍ እዚህ አሁን ያለንበት አካባቢ ላይ ካልም የሚባል ፕሮግራም ነው ይህን ስራ እየሰራ ያለው። በቁጥር 3200 የአቮካዶ ችግኝና 2500 የጥድ 1850 የግራቪላ ችግኝ አሁን ላይ ለመድረስ ለመትከል የደረሱ ችግኞች እንዳሉ ማረጋገጥም ችለናል። የችግኝ ዝግጅት ጥበቃና እንክብካቤ ሂደት የሰው ኃይል የሚፈልግ ተግባር እንደመሆኑ በርካቶች የሥራ ዕድል ተፈጥሮላቸው ተጠቃሚ መሆን መቻላቸውን ይናገራሉ። ማደፖቦችን ፍሬማሞን ሾናቃ ነው ሾኒያና ቆጣጠረቃ አጮን ተሮና በዚህ ችግኝ ጣቢያ ተቀጥረን የምንሰራው መደብ ማዘጋጀት፣ መጠበቅ፣ ውሃ ማጠጣትና መደብ ላይ ላለው ችግኝ ጥላ ማበጀት ነው። እኔን ጨምሮ በዚህ ችግኝ ጣቢያ 13 ሰዎች ተቀጥረን በመስራት ላይ እንገኛለን። ቀደም ሲል ዶሮ እንኳን አልነበረኝም። አሁን ግን እዚህ ከሚከፈለኝ ገንዘብ በሬ ገዝቻለሁ። ወደፊትም ኑሮዬ ከዚህ በበለጠ እንደሚሻሻል ተስፋ አደርጋለሁ። ነባሩ ደን ከሚጠበቅባቸውና ከሚለማባቸው ስርዓቶች አንዱ አሳታፊ የደን አስተዳደር ማህበር ሲሆን በዋና ቦላ ቀበሌ የተደራጁት የጎዳ ግራዌቻ አሳታፊ ማህበር ሰብሳቢና በቀበሌው የዘርፉ ባለሙያ በአካባቢያቸው የሚገኘው ደን የቀድሞ ይዘቱን ጠብቆ እንዲቆይና በተለያዩ ምክንያቶች በሳሳው ቦታ ላይም በአረንጓዴ አሻራ ዘመቻ የተተከሉት እንዲጸድቁ በቀበሌው የተሰጠውን ትኩረት ይነግሩናል። ለምሳሌ አሁን በጣም ብራ ፀሐይ በመሆኑበት ሰዓት ማለት ነው። አሁን ሜዳ ላይ ያለውና እዚህ ጥላ ስር ደን ውስጥ ያለው ሰው በጣም ይለያል። አሁን በማንም ለምሳሌ የአየር ፀባይ ሁኔታ 3 ወርም ብራ ሊሆን ይችላል ያለ ውሃም ደግሞ ጥላ ደን ያለበት ውሃ የጠፋ የሚገኝ ጊዜ አለ። ያ አሁን ውሃ ጠፍቶ አያውቁም። ምክንያቱም ደን በደን የተሸፈነ ስለሆነ ሌላ ለምን ደን በሌለበት ቦታ ደግሞ ብዙ ምንጮች ጠፍቶ ውሃው ጠፍቶ ሌላ ቦታ ደን ያለበት አካባቢ ሰው እየተቸገረ ያለ። እኛ አሁን በዚህ ዙሪያ ላይ ምንም ችግር አይደለም። የሰው ህይወትም በጣም በንጹህ ሁኔታ በንጹህ አየር ሁኔታ በመቀበል ላይ ነው አለ። ማህበረሰብ አቋቋም ደኑ ልቅ ነው አለ። ዝም ብሎ ማንም ገብቶ ይወጣል። ያንን የሚቆጣጠር ሰው የለም። አሁን እንግዲህ ልቅ ባለበት ጊዜ ደኑ በጣም የወደመና እዛ ውስጥ ያሉት ችግሮችን በጣም የከሰቱ ነበሩ። አሁን ያንን አባላቱ ተደራጅቶ ያንን ካቋቋመ ወዲህ ጥበቃ ከተደረገበት ወዲህ በየዓመቱ ደግሞ በውስጡ ሳሳ ያሉ ቦታዎች በየዓመት እየተከለናል። ዘመቻ በግንቦትና ባሉት ሰኔ ወራት ውስጥ አው በተሳሱ ቦታዎች አሰሳ ተደርጎ ከባለሙያ ጋር ማለት
በዘመቻ እየተከለ አሁን ያ ነገር አሁን በአርሶ አደር ዘመቻ ነው የተተከለው። ያ ደኑ ሜዳ ነበር ያ ጤዱ ማለት ነው። ስምንት ኪሎ ግራምን በ32 መደብ ላይ አፈስተን ብዙ ወጪ ወጥቶ ነው በሲአርኤፍ ድጋፍ ማለት ነው። ብዙ በውጪ ወጥቶ አሳጣ ማህበሩን በእንትን ተቀጥሮ ማለት ነው ሰራተኛ ተቀጥሮ የሰራበት መንገድ ነው አለው። በየአመቱ ደግሞ እዚህ አረንጓዴ አሻራ የምተከለበት የሳሳ ቦታ መርጠን የምናስተክልበት መንገድ ነው አለው። 1323.6 ሄክታር እንትን ደን ነው አለው። እዚህ የጎዳ ግራቻ አሳታፊ ደን ማለት ነው። 492 ሴት እና 569 ወንድ ድምር 1061 አባላትን ይዞ እየሰራ ነው ያለ ነው። ሆኖ አርሶ አደር አለማወቅ ደግሞ ደኖችን እርሻ ለማስፋፋት ይሄዳሉ። እነሱ ሲሄዱ ይዘን ከማህበሮች ጋር ሄደን አግደን እዛ የሳሳነበት በየአመቱ እየተከለን ያለማን የምንገኝበት መንገድ ነው አለው። በዚህ በደን ዙሪያ ላይ ብዙ ለአባላቱ ብዙ ጥቅሞች እየመጡ ነው። ለምሳሌ አሁን እዚህ አሁን ንብ እርባታ አለ። እንደገና በአባላቱ ስም ዶሮ ጫጩት ቀርቦ አባላቱ እየተጠቀመ ነው ያለው። እንደገና ደግሞ በዚህ ደግሞ እግረ መንገዶች ችግር እዚህ ተቋቁሞ አሁን ስራ አጦቹ እዚህ እየሰሩ እየተጠቀሙ ነው ያለው ማለት ነው። ስራ አጥ ስንባል ደግሞ አርሶ አደር ብቻ ሳይሆን እንደው ከአርሶ አደር የተወለዱ ልጆች አሉ ስራ አይደለም ማለት ነው። ግብር ከፋይ ሳይሆኑ ብለው ነው መንገድ ላይ የሚዘሩ ሰዎች ልጆችም አለ። አሁን እዚህ ላይ እዚህ በዚህ ችግኝ ጣቢያን እንካቆ ማለት ነው አሰሪው አሁን ብዙ ልጆች እዚህ በዚህ 2 ወር ውስጥ ሰርቶ ትንሽ ሳሙና ገንዘብ ጫማ ገንዘብ እያገኙ እየተደሰቱ ነው ያለው። ስለዚህ አሁን ይሄም ራሱ አንድ ድጋፍ ነው። በሲአርኤፍ ድጋፍ የተሰራ ስራ ነው። አባላቱ ይጠቀማል። ኑሮ ማሻሻያ ተብሎ ዶሮ እርባታም ያገኙ ነው። ደግሞ አልፎ ንብም ማነቦ ነው። እንደዚህ የተጠቀሙ ይገኛሉ። አንደኛ ደን እንዲጠበቅ ህብረተሰብ አምኖ የራሱ መሆኑን አምኖ ተደራጅቶ ሲጠብቅ ነው ከመንግስት በላይ ደን የሚጠበቁ። ህብረተሰብ ባላመነበት መንግስት ብቻውን ጠብቆ ደን ማቆየት አይችልምና ከዚህ ጋር ተያይዞ እኛን የሚረዱ ፕሮጀክቶች አሉ በደን ጥበቃ ስራ የመጡ። አንደኛ በሲአርኤልኤፍ የሚባል ፕሮጀክት አለ። ሁለተኛ በሬድ ፕላስ የሚባል ፕሮጀክት አለ። ከነሱ ጋር ተያይዘን ወደ 13 ማህበራት አደራጅተናል እንደ ወረዳ በ9 ቀበሌ 13ቱ ማህበራት ተደራጅተው እነዚህ ማህበራት ሲደራጁ ለነሱ ደን ላይ ጥገኛ የሆኑ ሰዎች ደንን እንዳያጠፉ ሌላ አማራጭ ለነሱ ተሰጥቶ ከደን እንዲላቀቁ የሚደረጉ ስራዎች አሉ። ያው ምንድነው ደን ይጠብቃሉ፣ ደን ችግኝ ያፈሉና እንደገና እዛ ቦታ ላይ ያለማሉ፣ ግን ኑሯቸውን ከደን ያላቅቃሉ። በምን አይነት መንገድ ካላችሁኝ አንደኛ ፕሮጀክቱ መለቆ ገንዘብ አለ ኑሮ ማሻሻያ ተብሎ ደን ዙሪያ ያሉ ደንን ብቻ ተጠቅመው የሚቆዩ ሰዎች ያን ገንዘብ እየተጠቀሙ ከደን እጃቸውን ያወጡና ደንን የሚጠብቁበት ጥቅም አለ። ከዛ ውጪ ደግሞ እንዳልከው በመደራጀት የደን ዘር የሚያዘጋጁ ማህበራት አሉ። ደን ዘር ያዘጋጃሉ። ለዚህ ወረዳውም ለሌላ ወረዳውም ለሌላ ዞንም የሚሸጡ አሉ። በዚህ መንገድም ጥቅም ያገኛሉ። ያው እንደ ሀገር ወይንም እንደ እንትን ደግሞ ደን ሲኖር ያው መሰረታዊ ጥቅም አለ። እሱ አሁን በብር የሚለካ አይደለም። ወቅቱን ጠብቆ ችግኝ መትከል ብቻ ሳይሆን ጥብቅ ክትትልና እንክብካቤም ይደረጋል። በስፋት አሁን አምና ሀገር በቀልና የውጭ ዝርያዎችን ያሰባጠርን የተከልናቸው ችግኞች አሉ። ለምሳሌ በዋና ቦላ ቀበሌ ላይ በመንገድ ዳርም በእርሻ ማሳም አልፎ አሳታፊ ደን አስተዳደር ላይ የተከልናቸው ችግኞች በስፋት
በዘመቻ የተከሉም አሉ፣ በተለያየ ፕሮግራሞች የተከሉም አሉ። እነዚህ አሁን ጽድቀታቸው የተሻለ ደረጃ ላይ እንክብካቤም ክትትልም እየተደረገ ጥሩ ደረጃ ላይ እንዳሉ በአይን ማየት ይቻላል። ይህን ደግሞ የምንከታተልበት የራሳችን ስልት አለ። በሴክተር የተደራጀ ኤስኤምኤስ ቲም እስከ ቀበሌ በማውረድ በየወቅቱ የሚደረጉ ዘመቻ ስራዎች አሉ። ከዛም ባለፈ ደግሞ በየቀበሌ የተፈጥሮ ሀብት ባለሙያዎች አሉ። ሁሉም ቀበሌ ላይ ማለት ይቻላል። አሁን በደረስንበት 32 ቀበሌ ነው ያለን። 32ቱም ቀበሌ ላይ የተፈጥሮ ሀብት ባለሙያዎችን በማቀናጀት ከዚህ ከሚሄደው ኤስኤምኤስ ቲም ጋር የዘመቻ ስራዎችን እንሰራለን። አልፎም ከዚህ በፊት የተተከሉትንም ቢሆን የቆጠራ ስራ አለ። በየአመቱ 2 ጊዜ ቆጠራለን። በዛ አግባብ የጽድቀት ፐርሰንቱንም እየሰራን እየለካን የምንገኝበት ሁኔታ ነው ያለው። በ2015 ተከላ አፈጻጸም 98% ነበር ከእቅዱ። ከዛ በኋላ ተክለን ጨርሰን አንደኛ ዙር ቆጠራ የሚካሄደው በዚህ አጋጣሚ ወደ ታህሳስ አካባቢ ነው ጽድቀቱን የምንለካው ማለት ነው። አንደኛ ዙርን ስንቆጥር 96 ነበር የጸደቀው 96% ከተተከለው። ከኋላ ደግሞ ሁለተኛ ዙር ወደ ሚያዝያ አካባቢ እንቆጥራለን። ሁለተኛ ዙርን ስንቆጥር 93% ነው አሁን በደረሰበት የጸደቀው። እና ምንድነው ያው ለዚህም የተለያዩ ምክንያቶች አሉ። አንደኛ የአተካከል ችግር ሊኖር ይችላል። ስራ አጥፎ መትከል፣ የተለያዩ ከብቶች የማስገባት ሁኔታም አለ። የዚህ ፐርሰንት መቀነስ ማለት ነው። ከዛም ጋር ተያይዞ ያው የተተከሉ ችግኞች ሁሉም ይጸድቃሉ ተብሎ አይታሰብም። የተለያዩ ምክንያቶች ሊቀንሱ ይችላሉና በዚህ አይነት ሲስተም ነው ተከላውን ስንት ፐርሰንት ጸደቀ ብለን የምናረጋግጠው። በወረዳው የ2016 ዓ.ም አረንጓዴ አሻራ ልማት የችግኝ ዝግጅትና አጠቃላይ ደን ሽፋን ምን እንደሚመስልን ጠይቀናል። ወረዳችን አጠቃላይ ያለው የደን ሽፋን ወደ 16000 ሄክታር በላይ ነባር ደን፣ እዛ ላይ ደግሞ መንግስት ኢኒሼቲቭ አድርጎ በየአመቱ የምተከሉ አረንጓዴ አሻራ ልማት አለ። ከዛም ጋር ተያይዞ አሁን እስከ ይሄ ወረዳ የ5 አመት እድሜ ነው ያለው ከነባር ወረዳ ተገንጥሎ ሲመጣ። ከዚህ ወዲህ ያለው የአረንጓዴ አሻራ ልማታችን ስንመለከት ከ2011 ጀምሮ ማለት ነው እስካሁን መንግስት ባካሄደው መርሃ ግብር መሰረት በየአመቱ የምተከለው ጨምሮ እስካሁን በ2015 ድረስ ያለው 9.5 ሚሊዮን ተተክሏል። ከዛ ባለፈ የ2016 የተከላ ቅድመ ዝግጅትን በሚመለከት 2016 2.9 ሚሊዮን እንተክላለን ብለን ነው አቅደን የተነሳ ነው። ለዚህም የሚሆን በየቀበሌ በየማህበራት ችግኝ ዝግጅት አለ። በ94 ችግኝ ጣቢያ ነው አሁን ችግኝ እየተዘጋጀ ያለው። በ3 የመንግስት ችግኝ ጣቢያ አለ። በ3 የፕሮጀክት አለ። እንደገና በየተቋማት አለ፣ በየአርሶ አደሩ በግል አለ፣ በተደራጁ ማህበራት አለ። ከዚህ 2.9 ችግኝ ሚሊዮን እንተክላለን ብለን ነው አሁን እየተንቀሳቀስን ያለ ነው። ከዚህም ጋር ተያይዞ ያው ተከላ በ2 ዙር ነው የምተከለው እንደ ሀገር እንደምታወቀው። አንደኛ ሚያዝያ 20 የሚጀምር ተከላ አለ። የሚያዝያ ተከላ ነው የሚባለው። ይሄ ሚያዝያ 20 ጀምሮ እስከ ሰኔ ያለው የሚያዝያ ተከላ ይባላል። እንደ ሀገርም ላውንች ይደረጋል። በዚህ መልኩም እኛም እንደ ወረዳችን የምንዘጋጅበት ሲስተም አለ። ከዚህ ጋር ተያይዞ በ29 የገጠር ቀበሌዎች ላይ እንተክላለን ብለን ነው ያቀድነው። ሚያዝያ ተከላ ወደ 1.1 ሚሊዮን ችግኝ ወይንም የአመቱን 40% ተከላ እናካሂደው ከሚያዝያ እስከ ሰኔ ባለ ጊዜ ነው። ለዚሁም ቅድመ ዝግጅትን በሚመለከት አንደኛ የችግኝ ዝግጅት ነው። ችግኝ እስካሁን ባለው ወደ 1.5 ሚሊዮን የሚደርስ ችግኝ ተዘጋጅቷል። ሁለተኛ የተከላ ቦታ ልየታ ነው። ወደ 58 ተከላ ቦታ ነበረ ተክላለን ብለን ያቀድነው። እስካሁን ባለው 32 ቦታ ተለይቷል። ለዛውም የተከላ ቦታ ፖሊጎን ይወሰዳል። ፖሊጎን ማለት ተከላ የምተከልበት የጂፒኤስ ሪዲንግ ማለት ነው። ይሄ ተወስዷል። ከዛ 21ዱ ተወስዷል። ከዛ ደግሞ ከ21ዱ ከተወሰደው 12ቱ ካርታ ተሰርቷል። በዚህ አይነት መልኩ አሁን የተዘጋጀ ነው ያለን። ውድ ተመልካቾቻችን በሾንዴ ወረዳ ተገኝተን የአረንጓዴ አሻራ ልማትና የደን ልማትን አስመልክቶ ያሰናዳነውን ፕሮግራም የምንቋጨው አረንጓዴ ልማት ለአሁኑና መጪው ትውልድ ህልውና ያለውን ፋይዳ በጥልቀት ተረድተን በትኩረት እንስራ በሚል የጣቢያችን መልእክት ነው። ሰላም።